ሳውዲ በጣም ያስፈራል ጋይስ፣ ተጠንቀቁ። ሳውዲ ላይ ያለ መከላከያ ማለት ያለ መከላከያ ስላችሁ የእርግዝና መከላከያ አይደለም። ቃሉን እኔ መጥራት እዚህ ጋር ቲክቶክም ስለሚያውቀው እንግሊዝኛ ማግኘት ስለሆነ ወንዶች ያለ ምንም መከላከያ ግንኙነት የምታደርጉ ወንዶች ተጠንቀቁ። በጣም ብዙ ሰው ወንድም ሴትም HIV ኤድስ እያለባቸው ወደ ሳኡዲ ይሄዳሉ። ለምን? በባህር ስለሆነ የሚካሄደው ምርመራ ስለማያስፈልግ። ስለዚህ በጣም ብዙ HIV ተጠቂዎች አሉ ሳውዲ አረቢያ ውስጥ። እርግጠኛ ሁኜ ነው የምነግራችሁ። ራሳችሁን ጠብቁ። ዝም ብላችሁ ተዋውቃችሁ ተጀናጅናችሁ ሄዳችሁ ትጋደማላችሁ። ከዛ እንደተያዛችሁ ራሱ አታውቁም። ከራሳችሁ አልፋችሁ ልጃችሁን ታስይዛላችሁ፣ እርግዝና ይፈጠራል። ስለዚህ ተጠንቀቁ። ኢማራት ደግሞ ሌባ፣ አጭበርባሪ፣ ወንጀለኛ ነው የበዛው። ሳውዲ ደግሞ በጣም አብዛኛው ሀበሻ HIV ኤድስ ተጠቂ ነው። አንዱ ላይ እያዳረሰ ዝም ብለው ነው በየኢጃዛ ቤቱ የሚጋደሙት። እኔ ማዝነው ለነሱ ብቻ አይደለም፣ እኔ ማዝነው ለሚፈጠረው ጽንስ። ኢትዮጵያ ውስጥ አንድ HIV ተጠቂ ግንኙነት አድርጎ ጽንስ ከተፈጠረ እርጉዟ በምታደርገው የሕክምና ክትትል ወደ ጽንሱ እንዳይተላለፍ ሕክምና አለው፣ መድኃኒት አለው። ስለዚህ አትሊስት ህፃኑ ይተርፋል። ገባችሁ? ህፃን ልጅ ምንም በማያውቀው ሲወለድ HIV ኤድስ ተጠቂ ሆኖ ይወለዳል። ምንም በማያውቀው። አያሳዝንም? ኢማራትም ሞልቷል። ኢማራት ከገቡ በኋላ ነው ይኸውላችሁ፣ ኢማራት ከገቡ በኋላ ነው። ሳውዲ እኮ እንዳለባቸው እያወቁ ነው የሚሄዱት። እንዳለባቸው እያወቁ በባህር ስለሆነ የሚሄዱት። ለምን ይመስላችኋል? አብዛኛው ሰው ዱባይና ካታር እንውሰደ፣ ኩዌት እንውሰደ፣ እንርዳህ እየተባለ እምቢ ብሎ ሳውዲ የሚሄደው። ምርመራ የለም ሳውዲ፣ በባህር ነው የሚሄዱት። ስለዚህ HIV ኤድስ ያለበት ሰው ወደዛ መሄድ ነው የሚመርጠው፣ ምንም አይነት ምርመራ ስለሌለ። ከዛ እዛ ሄደው ሆን ብለው ህዝቡን ይበክሉታል። ስለዚህ ጥንቃቄ አድርጉ። ካታርስ ማሪ፣ ካታርማ ጥብቅ ያለ ነው እኮ። ካታር ጥብቅ ያለች ጸጥ ያለች ካታር። ምን ሰምታችሁ ታውቃላችሁ ስለ ካታር? ምን ሰምታችሁ ታውቃላችሁ? ሀበሻ ብዙ የለም፣ ትንሽ ነው ሀበሻውም። ምንም የምትሰሙት ነገር የለም። ጠላ ቤት የለ እንደ ዱባይ፣ ሺሻ ቤት የለ፣ ምን የለ። ካታር እኮ አካብዴ ናት። ጥብቅ ያለ ሀገር ነው። ካታር የሚመጣ ሰው ለመስራት ህይወቱን ለመቀየር እንጂ ዝም ብሎ ለመዝናናት ፈታ ዘና ለማለት ፐርቸስቸስ ለማለት አይደለም የሚመጣው። ገባችሁ? ምን አለ ካታር ጸጥረጭ ያለች ሀገር ናት እኮ። እና ኩዌት ባህሬን ሰላም ነው። ኢማራትና ሳውዲ ነው አደጋ ጋይስ። ኢማራት ላይ በጣም ብዙ አበሻ ስላለ በገፍ ስለሚገባ፣ ደላላው በገፍ ነው ዱባይ ያለው፣ በገፍ ነው አበሻ የሚገባው። ስራ ስላጣ ተስፋ ስለቆረጠ ምን እንፍጠር ገንዘብ ለማግኘት ነው የሚሉት። ኦኬ ቆል ተቆላቡና እድሽ ይባረክ፣ እድሜና ጤና ይስጥሽ። ቴንኪው ሀና። እሺ ጋይስ ምሳል ብላ ነው እየተፈላ ነው። እና ማለት ነው ዱባይ ላይ የምትኖሩም ሳውዲ የምትኖሩም በእናታችሁ ተጠንቀቁ። ቤሩት፣ ስለ ቤሩት ብዙ እውቀት የለኝም እኔ ጋር ከሚመጣው ችግር አንጻር ከምሰማው ታሪክ አንጻር እማቀውን ብቻ ነው የምናገረው። ስለ ቤሩት ምንም ብዙ ኢንፎርሜሽን የለኝም እኔ። እኛ ኢማራት የመጣ ነው። አንቺ ደግሞ የበታችነት ስሜት ስላለብሽ ሞስት ኦፍ ደም በእንግሊዝኛ ካላውቅሽ ተርጉምሽ አብዛኛው ማለት ነው። ይኸውልሽ ፈስ ያለበት ዝላይ አይችልም። ገና የሆነ ነገር ሲባል እኛ ኢማራት የመጣ ነው ለመስራት። አንቺ ተነሳስ ትንሽ ተጠራ አቤት የምትዩ ሞስት ኦፍ ደም ነው ያልኩት። አብዛኛው ከአብዛኛው ውስጥ ነኝ ቀርሽ ይመት አይደለም እኮ እህቴ ችግር ውስጥ ናት፣ የደበደበች ናት። ኧረ ሲያም አንቺን አይደለም ለአንዲት ኮመንታተር ነው መልስ የሰጠሁት። ማሪ አንቺን አይደለም አንዲት ናት ኮመንት ላይ አሮጊት ስታሽ ማጠጥ እኛ ለመዝናናት አይደለም የመጣ ነው ስትል ነው እኮ ማሪ አንቺን አይደለም። እሺ ከአንቺ ጋር መች ገና ጀመርን። እሺ ሰላም ነው፣ እየሰማንሽ ነው።